ሰውየው ከታላቁ ሆቴል ፊት ለፊት መሬት ላይ የተቋተ ውሃ ይጠጣል። ሁለት አስተናጋጆች ተጠጉት። አንደኛው አስተናጋጅ አባቴ ይህ ውሃ ጎጂ ነው፣ ሌላ ሰጥሃለሁ አለች። ሌላኛዋ ግን ንጹህ ውሃ የሰጠች መስላ ደፋችበት። ቅኗ አስተናጋጅ ቀማችና ምን አይነት አውሬነት ነው? ያንቺ አባት ቢሆንስ ባትረጂው ለምን ታንገላቸዋለች? አለች። ድሃን አልታገስም፣ ከስራ ቦታችን መልቀቅ አለበት አለች ባለጌው አስተናጋጅ። ለሰውየው ንጹህ ውሃ ሰጠችውና ጠጣ። እዚህ ቆይ ምግብ አመጣልሃለሁ ብላ ሄደች። ሰውየው ሁሉንም ታዝቦ ከዚያ ጠፋ። ከጊዜ በኋላ አምባሳደር መስሎ ዘንጦ ወደ ሆቴሉ ተመለሰ። ድሃ መስሎ ሳለ ያላገጠችበት አስተናጋጅ በከባድ ትህትና አታለለችው። ደህናኛው አስተናጋጅ ይህን ስታይ ገረማት። ድሆችን እንደ ትል ትጸየፋለች፣ ለሀብታሞች ደግሞ እንደ ነገስታት ትሰግዳለች። ሰውየው ሲቀመጥ ባለጌው አስተናጋጅ ተከተለችው። ምን ልታዘዝ ጌታዬ አለች፣ ጠቀም ያለ ጉርሻ በመጠበቅ። ደህናኛው አስተናጋጅ መጣች። ለእርሱን የታዘዛለሁ፣ አንቺ ሌላ ስራ ስሪ አለች። ምግቡ ከተዘጋጀ በኋላ ግን ባለጌው አስተናጋጅ ምግቡን ነጥቃ ወደ ሀብታሙ ሰውዬ ወሰደች። ሀብታሙ ሰውዬ የወርቅ ሰዓቱን ጣለ። ስስታሙ አስተናጋጅ ተቻኩላ አነሳችው። ባለ ሀብቱ ሰውዬ ሁለቱንም አስጠራና አላስታወሳችሁኝ ይሆናል፣ የታቆረ ውሃ ስጠጣ የነበርኩት ድሃ ነኝ። በዚህ ሃይላንድ ውሃ የረጫችሁኝም ይህን ውሃ ያጠጣችሁኝም አላችሁ። ይህ ሆቴል የኔ ነው። ትክክለኛ ማኔጀር ለመፈለግ ፈተና እየፈተንኩ ነበር። አንቺ የወርቅ ሰዓቴን አምጪ፣ ከስራሽ አባረሻለሁ። ስግብግቡ አስተናጋጅ ተበሳጨችና ተሳድባ ሄደች። ደጓን አስተናጋጅ ግን ማኔጀር አድርጎ ሾማት። በስውር የሰጠኸው በገሃድ ይመለስልሃል።